እንዴት ነህ? እሱ ሰላም ነው። አማን ነው። እንዴት ነው? ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? ሶስት ጥያቄ ነው ያለኝ። ጥያቄ ምንድን ነው? በመጀመሪያ ስለ ሰው ልጅ አፈጣጠር ቁርአን ምን አይነት አስተምሮ አለው? ለምሳሌ እኔ ክርስቲያን ነኝ። በመጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 7 ላይ የሰው ልጅ ከአፈር እንደተፈጠረ የህይወትን እስትንፋስ በአፍንጫው እፍ እንደተባለበት ይናገራል። በቁርአን የሰው ልጅ እንዴት ነው የተፈጠረው የሚለው አንደኛው። ሁለተኛው ደግሞ ስለ አልመሲህ ኢሳ ስለ ኢየሱስ ክርስቶስ እንዴት ነው ወደዚህ ምድር የመጣው የሚለውን ሶስተኛ በመጨረሻ ደግሞ ኢየሱስ ክርስቶስ እኛ እንደ ክርስትና እንደሞተ እንደተነሳ እናምናለን እና ይሄስ እንዴት ነው የሚታየው? መልካም። የሰው ልጅ አፈጣጠር ወይንም የሰዎች አፈጣጠር ከአዳም እንጀምር። የአዳም አፈጣጠር እንዴት ነው ከተባለ አንደኛ ከአፈር ነው የተፈጠረው። አላህ ስብሐነሁ ወተዓላ ኸለቀሁ ሚን ቱራቢን ይላል፣ ከአፈርን ፈጠርኩት ይላል። ያ አፈር ብቻውን አልነበረም፣ ውሃም ነበር። ወሁወ አለዚ ኸለቀ ሚነል ማኢ በሸረን ይላል፣ ሰውንም ከውሃ ፈጠርኩት እያለ ይናገራል አንድ ቦታ ላይ። ስለዚህ አፈሩ ከውሃ ጋር ተቀላቅሏል። የዛኔ ምን ይሰጣል? ሲቀላቀል ጭቃ ይሰጣል። ያ ጭቃ በሚቆይ ጊዜ በጣም ሲቆይ ጊዜ ሽታ ይኖረዋል እንደምናውቀው። ከዛ ከጭቃ አላህ ስብሐነሁ ወተዓላ ቀረጸውና ደግሞ በቅርጽ ሰራው። ከዚያ በኋላ ነፍስን ዘራበት። ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን ይላል። ፍጥረቱንም ማስተካከየ በሰራሁት ጊዜና ከመንፈሴን በዘራሁበት ጊዜ እያለ አላህ ስብሐነሁ ወተዓላ ይናገራል። ይህ የመጀመሪያው የሰው አፈጣጠር ነው። ሁለተኛዋ አፈጣጠር ደግሞ የሔዋን አፈጣጠር ነች። ሔዋን ደግሞ ለየት ባለ መልኩ ነው አላህ የፈጠራት። አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አላህ በቁርአን ላይ ምን አለ? ወሚን አያቲሂ አን ኸለቀኩም አላህ ስብሐነሁ ወተዓላ ሲናገር ምን አለ? ወሚን አያቲሂ አን ኸለቀኩም ሚን ቱራቢን ثم إذا أنتم ومن آياته أن خلق لكم من أنفسكم أزواجا ይላል። ከተአምራቶች መካከል ከራሳችሁ ጥንዳችሁን መፍጠር እያለ ይናገራል። ከአደም ዓለይሂ ሰላም ጥንዱን እንደፈጠረለት ይነግረናል። በነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ኸለቀ ላሁ ሐዋ ሚን አደም ሚን ሸቅህ ልአይሰር አሉ። አላህ ሐዋን ወይም ሔዋንን ከአዳም የግራ ጎን ፈጠራት አሉ። ይህ የሁለተኛዋ የእርሷ አፈጣጠር ነው። ሶስተኛው አፈጣጠር ደግሞ የመሲሁ ነው። መሲሁ የተፈጠረው ከድንግል ማርያም ነው። ማንም ወንድ ሳይገናኛት፣ ማንም ወንድ ሳይነካት በንጽህናዋ ሳለች አላህ ስብሐነሁ ወተዓላ ያለ ወንድ ከእርሷ ብቻ ሰውን ፈጠረ። ያንንም መሲሁ ዒሳ ዓለይሂ ሰላም ናቸው። ይታቸዋል። አራተኛው ደግሞ አፈጣጠር የእኛ አጠቃላይ የሰዎች ነው። ወንድና ሴት በሚያደርጉት ግብረ ስጋ ግንኙነት የተፈጠረን ነን ማለት ነው። ይህ ነው። ሁለተኛው ጥያቄ ምንድን ነው? ሁለተኛው እንደገና ይቅርታ፣ ሉቃስ አለ። የሉቃስ ወንጌል ላይ ማን ነው ስለ ኢየሱስ ክርስቶስ እንደሞተ እንደተነሳ ይናገራል እና በቁርአን አስታወስኩት። መሲሁ ዒሳ ዓለይሂ ሰላም አላህ ስብሐነሁ ወተዓላ እንግዲህ በእስራኤል ምድር ላይ መልእክተኛና ነቢይ አድርጎ ልኳቸዋል። ረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁኝ አለ። አላህ በርካታ ተአምራትን ሰጥቶት ነበር። መሲሁ ዒሳ ዓለይሂ ሰላም እንደ ቀደምት ነቢያት ተአምር እንደተሰጡት እርሱን ተሰጥቷል። የእርሱ ተአምር ምን ነበር? ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን መፈወስ፣ መናገር የተሳናቸውን ድዳዎችን መፈወስ፣ ለምጽ ያለባቸውን መፈወስ፣ ሌላም በርካታ ተአምራትን አላህ ስብሐነሁ ወተዓላ ሰጥቶታል። እነዚህ ሁሉ ግን ምናቸው? የነቢይነቱ የመልእክተኛነቱ ማረጋገጫዎች ናቸው። እሱም ሲናገር ምን አለ? ወጂእቱኩም ቢአየት ሚን ረቢኩም፣ እነዚህ ከጌታቸው ከአላህ የተሰጠዋቸው ተአምራቶችን ነው የሰጠዋቸው ያመጣሁላችሁ እያለ ይናገራል። እንግዲህ ከዚያ በኋላ ይሄን አልተቀበሉም አይሁዶች። እነዚህን ድግምት ናቸው አሉ፣ አንተም ሐሰተኛ ነህ ብለው አስተባበሉት። በዚህ ጊዜ እርሱን ለመግደልና ለመስቀል አሰቡ። አላህ ስብሐነሁ ወተዓላ ቃል ገባለት እንደሚያድነውና እንደሚወስደው። ወመከሩ ወመከረ አላህ ይላል። መሲሁንም ለመግደልና ለመስቀል አሴሩ፣ እኔም ተንኮላቸውና ሴራቸውን አከሸፍኩኝ። እኔ የተንኮለኞችን ተንኮል የሴረኞችን ሴረኛ የማከሽፍ ነኝና ብሎ ተናገረ። ወላሁ ኸይሩል ማኪሪን። መሲሁን ምን አለው?
ኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለው። አንተ የማርያም ልጅ ዒሳ ሆይ እኔ አንተን ልወስድህ ነው ላነሳህም ነው ከነዚያ ከካዱትም ላድንህ ነው አለው። እንደሚያድነው ቃል በቃል ገባለት። አላህ ስብሐነሁ ወተዓላ ቃሉን ፈጸመ፣ መሲሁን አነሳው። ወማ ቀተሉሁ ወማ ሰለቡህ ይላል። አልገደሉትም፣ አልሰቀሉትም። ታዲያ ምን ተደረገ? የት ሄደ? በል ረፈዐሁ ላሁ ኢለይህ፣ በእውነትም እኔ አምላኩ አላህ ወደ ሰማይ አንስቼዋለሁ እያለ ይናገራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት ባረጉ ጊዜ የሶላትን ትእዛዝ ከአምላክ ዘንድ ለመቀበል እጠለዕቱ ፊ ሰማኢ ታኒያ ፈረአይቱ ዒሳ ዐለይሂ ሰላም አሉ። ወደ ሁለተኛው ሰማይም ባረግኩኝ ጊዜ የማርያምን ልጅ መሲሁን አገኘሁት አሉ። ፈሰለመ ዐለየ ወረሐበ ቢ ወደዓሊ ብልኸይር ወቃል መርሐበን ብልአኽ ሳሊሕ ወነቢይ ሳሊሕ፣ በእኔም ላይ ሰላምታን አቀረበልኝ አሉ። ያኔ አሰላሙ ዐለይከ ወረሕመቱላሂ ወበረካቱ የሚለውን የአላህ ሰላም እዝነት በረከት በአንተ ላይ ይስፈን ሙሐመድ አላቸው። ወረሐበ ቢ ማለት አቀባበልም አደረገልኝ ማለት ነው። ወደዓሊ ብልኸይር ለእኔም በመልካም እንዲገጥመኝ ከአምላካቸው ዘንድ እየሄዱ ነው ትእዛዝን ለመቀበል። በመልካም እንዲገጥመኝም ከአምላኬ ዘንድ ጸሎት አደረገልኝ፣ ዱዓ አደረገልኝ አሉ። ምን ብሎ ተቀበላቸው ከተባለ መርሐበን ብልአኽ ሳሊሕ ወነቢይ ሳሊሕ፣ መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ ብሎ ተቀበላቸው። እና ይህ ነው ያለው ነገር። እና ዳግም ይወርዳል ወይ? አዎ ዳግም ይወርዳል፣ መሲሁ ይመጣል። ይሄን እንደሚመጣ ማመን ግዴታ። ዳግም እንደሚወርድ ያላመነ ሙስሊም አይደለም። ይህን አላህ በቁርአን ላይ ሲናገር ወኢነሁ ለዕልሙ ልሳዓቲ ፈላ ተምተሩነ ቢሃ ይላል። የማርያም ልጅ መሲሁ ዳግም ወደ ምድር ይወርዳል፣ ይሄም የትንሣኤ ቀን ምልክት ነው፣ ይህንን እንዳትጠራጠሩ መውረዱን ይለናል። በዛቸው ያለ ዳግም ይወርዳል። እንደ ማንኛውም ሰው የሚቆየ ቆይታ ጊዜ አለ። የዛኔ ቆይቶ ያንን እንደ ማንኛውም ሰው ይሞታል። የዛኔ በሚወርድ ጊዜ ምን ያደርጋል ከተባለ በእርሱ ላይ ለዘመናት የተዋሸበትን ተሰቅሏል፣ ተገድሏል፣ አምላክ ነው የሚለውን ነገር ይህን ስህተት እንደሆነ ያስተምራል። ነቢያችን ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየክሲሩ ሰሊብ አሉ። የዘመኑ ፍጻሜ ላይ መሲሁ ይወርዳል፣ መስቀልን ይሰብራል አሉ። በምድር ላይ የዛኔ አንድም አካል አይኖርም የሚያምን ቢሆን እንጂ ብሎ ቃል በቃል አላህ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ በቁርአን ላይ ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ ይላል። የዛኔ በምድር ላይ አንድም አይሁድ ክርስቲያንም ሌላ አይኖርም የሚያምኑ ቢሆን እንጂ ይላል። የምድር ሰው እንዳለ አማኝ ይሆናሉ። የዛኔ ራቻል መሲሁ ምድር ላይ ወርዶ የአምላክን ሕግና ስርዓት ፈጽሞ አስፈጽሞ የምድር ሰው እንዳለ ለአንድ አምላክ ለአላህ ታዛዥ አድርጓቸው ያልፋል፣ ይሞታል። ከዚያ በኋላ ይህ ነው ወላ የብቃ ፊ ዘማኒሂ ኢላ ልኢስላም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም በመሲሁ ዘመን ኢስላም እንጂ ሌላ ማንም አይኖርም ምድር ላይ ብለው ከእስልምና ውጭ ሌላ ሃይማኖት እንደማይኖር ተናግረዋል። እሺ አመሰግናለሁ ወንድሜ። በማቴዎስ ወንጌል ምዕራፍ 27 ከቁጥር 46 ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጌታችን በ9 ሰዓት በተሰቀለ ጊዜ ተናግሯል። ይህንን የወንጌል ክፍል እንዴት ትመለከተዋለህ? እንግዲህ ይህን ያለው አካል አምላኬ አምላኬ ሆይ ስለምን ተውከኝ ማለት ነው አይደለ? አምላኬ አምላኬ ሆይ ስለምን ተውከኝ ብሏል ኢየሱስ ክርስቶስ ነው። አሁን እዚህ ጋር ኢየሱስ ክርስቶስን መለስ ብለን ካየነው ቀድሞ ምን ብሏቸው ነበር ለሐዋርያቶች? በዛሬዋ ሌሊት ሁላችሁም ስለ እኔ ትሰናከላላችሁ፣ እያንዳንዳቸውም ወደ የቤታችሁ ጥላችሁን ትሸሻላችሁ፣ ዳሩ ግን የላከኝ ከእኔ ጋር ስለሆነ አይተወኝም ብሏቸዋል። አይተወኝም ብሎ መሲሁ ተናግሮ መጀመሪያ ላይ ከመሰቀሉ ከሚባለው በፊት እንደገና ተሰቅሎ ለምን ተውከኝ ብሎ መናገሩ የሚጋጭ ነገር ነው። እንደማይተወው ቃል ገብቷል፣ ተናግሯል። አይተወኝም ብሏል። እዚህ ጋር እንደተተወል ስለምን ተውከኝ አምላክ እያለ እየተናገረ ነው። ያ አካል እሱ እንዳልሆነ ነው የሚያሳየው። ሂደን መዝሙር ላይ እንየው። ይሄ ቃል የተነገረው መጀመሪያ በመዝሙር ላይ ነው እንደምታውቀው። እዛ ሂደን ይህ ስለ ኢየሱስ ነው ከተባለ እርሱን እንደማይወክል በደንብ አድርገን ማየት እንችላለን። እንመልከተው። መዝሙር ላይ ሂደን እንየው አንድ ጊዜ። ኤሎሄ ኤሎሄ ለማ ሰበቅተኒ፣ አምላኬ አምላኬ ስለምን ተወከኝ። በአረበኛው ላይ ኢላሂ ኢላሂ ሊማዛ ተረክተኒ ይላል። አምላኬ አምላኬ ስለምን ተወከኝ ይላል። እንመልከተው። ኢላሂ ኢላሂ ሊማዛ ተረክተኒ። መዝሙር 22 ከ1 ጀምሮ እናንብበው። መዝሙር ያው እነዚህ ጋር የሚገኘው
ይህ ስለ ኢየሱስ ክርስቶስ በትንቢት መነጽር ወደፊት የሚከሰተውን የተናገረው ነው ተብሎ ይታመናል። እንግዲህ ይህ ቃል ነው መስቀል ላይ ሆኖ የተናገረ የሚባለው። አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ ይላል። አምላክ ከኢየሱስ ክርስቶስ ቃል እንደው ሩቅ ነው? በፍጹም አይደለም። ጸሎቱን የሚቀበለው አካል እንደሆነ ኢየሱስ ራሱ ተናግሯል። ምን ብሏል ኢየሱስ? አልዓዛርን በሚያስነሳ ጊዜ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ አውቃለሁ አለ። ሁልጊዜም ተጣርቶ ኢየሱስ ጸሎቱ ተቀባይነት ያለው አካል እንጂ የሚመለስበት አይደለም። ይሄ አካል ግን የተሰቀለው አካል ተሰሚነት እንዳላገኘ የሚናገር አካል ነው። በፍጹም ኢየሱስ አይደለም። ይህ አካል ለምን ተውከኝ ይላል። ኢየሱስ የላከኝ ግን ከእኔ ጋር ስለሆነ አይተወኝም ብሎ የተናገረ አካል ነው። እኔን ከማዳንና ከጩኸቴ ቃል ሩቅ ነህ ይላል። ኢየሱስ ክርስቶስ አድነኝ እያለ ለምኗል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባቱ አያድነኝ ብሏል አይደለ? ያ ጸሎቱ ታዲያ ተሰምቶለታል ወይ ከተባለ ዕብራውያን ምዕራፍ 7 ቁጥር 5 ላይ ምን ይላል? ኢየሱስም በሕይወት በምድር ላይ በነበረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከልመና ጋር ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ጸሎቱ ተሰምቶለታል ይላል። ለመዳን የጠየቀው ጥያቄ ያኔ ጸሎቱ ተሰሚነት አግኝቷል ብሎ ተናግሯል። ይህ አካል ግን እኔን ከማዳን ከጩኸቴ ቃል ሩቅ ነህ ይላል። አምላኬ አለ ቀጥሎ ይህ አካል በቀን ወደ አንተ እጠራለሁ አልመለስክልኝም አለ። በሌሊትም እንኳ ረፍት የለኝም አለ። ታዲያ ኢየሱስ ክርስቶስ ጸሎት አድርጎ አምላክ አይመልስለትም? የሚመልስለት አካል ነው። እወደዋለሁኝና መልስለታለሁም ብሎ ተናግሯል። ገብታችኋል አይደል? ይህ አካል ግን ጸሎት አድርጎ ተሰሚነትን ያላገኘ አካል ነው። ቀጥሎ እስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ ይላል። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ ይላል። ተማመኑ አንተም አዳንካቸው ይላል። ወደ አንተ ጮሁ ያኔ አመለጡም አለ። አንተንም ተማመኑ አላፈሩም አለ። እኔ ግን ትል ነኝ አለ። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ በሕዝብ ዘንድ የተናኩ ነኝ አለ። አሁን እዚህ ጋር በደንብ አስተውላችሁ ከሆነ አባቶች ለምነው ተሰሚነትን አግኝተዋል። ይህ አካል ግን እኔ አላገኘሁም የሚል አካል ነው። ገታችኋል አይደለ? ይህ ነው። ሌላው ነገር እንደምታውቀው ይህ ትንቢት ስለ ኢየሱስ ክርስቶስ ነው ብለህ ይታመናል። ሉቃስ ወንጌል ምዕራፍ 4 እዚህ ጋር ያለው ምን ይለዋል? እግርህም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ እያለ ይናገራል። ከዚህ ጀምሮ ይናገራል። ይህ በመዝሙር ላይ የሚገኘውን ነው እዚጋ ያስቀምጠው። ይጠብቁህ ዘንድ መላእክቱን ስለ አንተ ያዝልሃል። ያኔ መሲሁ ይታዘዝለታል መልአክ እንዲጠብቁት ዘንድ። እግርህም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና ይላል። ተጽፏል ሲል የቱ ጋር ነው የተጻፈው? መዝሙር ላይ ነው የተጻፈው። ይሄን የት እንደተጻፈ እንመልከት። መዝሙር ላይ ነው የተጻፈው። ይሄን ቃል በቃል የምናገኘው እዚያ ጋር ነው። ያ ይታያል። ቀጥታ እዚህ ጋር ስትነካ ኮከቡ እንዳውም ያመጣልሃል። ምን ይላል? መላእክቱን ስለ አንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና። እዚህ ጋር ስንጫነው ይሄ ቃል የት እንደተጻፈ ያመጣልናል። መዝሙር 91 ላይ እንደሆነ ያሳየናል። መዝሙር 91 ላይ ሂደን ቀጥታ እንመልከት። መዝሙር 91 ስለ ኢየሱስ እንደሆነ አዲስ ኪዳን አስቀምጦታል። ምን ይላል እዚያ ጋር መዝሙር 91 የሚለውን እንይ። አሁን ያልነው ቃል ያውና ቀጥታ እዚህ እናገኘዋለን። ያው መዝሙር 91 በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና በእግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ይላል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውንም ትረግጣለህ አለ። እንግዲህ በጠላቶቹ ላይ የበላይነትን እንደሚጎናጽፍ መሲሁ ተነግሮለታል። እነዚያ ሰዎች አይደለም ይዘው ገድለው ሊሰቅሉት ሊያሸንፉት፣ እርሱ የበላይ ይሆንባቸዋል፣ ያሸንፋቸዋል። እርሱ ድል ይነሳል እንጂ በእርሱ ላይ ድል አይነሱም። እነዚያ ሰዎች በእኔ ተማምኗልና አስጥለዋለሁኝ አለ። ስሜንም አውቋልና እጋርደዋለሁኝ አለ። ኢየሱስ ክርስቶስ በአምላኩ የታመነ ነበር። መጽሐፉ እንደሚናገረው አስጥለዋለሁ እያለ ተናግሯል። ከምንድን ነው የሚያስጥለው? ከላይ እየተናገረ ነው። እየተናገረ ስለ ጠላቶቹ ነው። ከእነርሱ እንደሚያስጥለው እንደሚጠብቀው ነው። ስሜንም አውቋልና እጋርደዋለሁ አለ። ይጠራኛል አለ። ታዲያስ እመልስለታለሁ አለ። ቅድምስ የተናገረው ሰው ጠርቶት አልመለሰለትም።
በቁርአን ላይ ራሱ ጌታችን ኢየሱስ ክርስቶስ ሁለት አይነት የተሳሳተ ነገር ለመመልከት ተመልክቻለሁ። የመጀመሪያው አንደኛው አንተ እንዳልከው ነው። በአልኢሳ 4:157 ላይ የመርየምን ልጅ አልመሲ ኢሳን ገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትምም። ነገር ግን ለእነርሱ የተገደለው ሰው በኢሳ ተመሰለ በማለት ይናገራል። በእርግጥ አልገደሉትም ተብሎ ተጽፏል፣ እንዳልሞተ ይናገራል። ሁለተኛው ደግሞ በሱረቱ መርየም 19:33 ላይ ሰላምን በእኔ ላይ ነው፣ በተወለድኩ ቀን በምሞት ቀን ሕያው ሆኜ በምቀሰቀስበትም ቀን ይህ የመርየም ልጅ ኢሳ ነው፣ ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው ተብሎ ነው የተጻፈው። ስለዚህ አንድ ይሄው እኮ ይላል ይህ የመርየም ልጅ ኢሳ ነው ይላል እና አሁን ይሄ እንደሞተም እንደሚሞትም ይናገራል። ያኛው ደግሞ እሱን የገደሉ እንደመሰላቸው ይናገራል። ሁለተኛ ደግሞ ይሰማል። አሁን ሱራ መርየም ላይ የጠቀስከው እንደሞተ ሳይሆን ወደፊት እንደሚሞት ነው የሚያሳየው። ወሰላሙ አለየ የውመ ውሊድቱ ወየውመ አሙቱ ነው የሚለው። በምሞትም ጊዜ አለ እንጂ በሞትኩ ጊዜ አይደለም የሚለው። አንደኛ እዚህ ጋር ወደፊት የሚሞተውን ነው። ወደፊት ይሞታል ብለን እናምናለን እኮ። ወየውመ ኡብዐቱ ሐያ ሕያው ተደርጌ በምቀሰቀስም ጊዜ ሕያው ሆነን እንቀሰቀሳለን። ስለዚህ ያ ነው። ከዚያ በፊት መለስ ብለህ ብታየው ስለ ዮሐንስ ወይንም ስለ ያሕያ ያለፈው ገጽ ላይ ቃል በቃል ስለ መሲሁ የተነገረውን ይናገራል። ስለዚህ ዮሐንስ ሞቶ ተነስተዋል ማለት ነው አይደለም። ላሳየህ ወሰላሙን ዐለይሂ የውመ ወሊደ ወየውመ የሙት ወየውመ ዩብዐሱ ሐያ ይላል። ቃል በቃል ለመሲሁ የተጠቀመውን ቃል አላህ ለዮሐንስ የሚጠቀመው። ስለዚህ ስለ ሁሉም ስለ ሰዎች ወደፊት ስለሚሆነው እየተናገረ እንጂ ስለ ሞቶ መነሳት አይደለም። አንድ ጊዜ ላሳየህ ያነሳኸውን ቦታና ከእርሱ ጋር ስለ እርሱ ራሱ ቃል በቃል ስለ ዮሐንስ የተናገረውን ላሳየህ። ሱራ መርየም ላይ ይገኛል። አሁን ያመጣህ የመጀመሪያ የቱ ጋ ነው? ያና እዚህ ጋር ይሄ ነው አይደለ? ሰላምን በእኔ ላይ ነው በተወለድኩ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ይላል። ይሄ ነው አይደለ? ሉቃስ ኒውተን አንሳ። ሉቃስ ይሄ ነው አይደለ? አሁን ይሄን ቃል በቃል ለያሕያ ተጠቅሞታል ወይንም ለዮሐንስ። መለስ ብለን እዚያው ላይ ማየት ብቻ ነው። ምን ይላል? ያው ምን ይላል? በተወለደበት ቀን እና በሚሞትበትም ቀን ሕያው ሆኖ በሚነሳበትም ቀን ሰላም በእርሱ ላይ ይሁን ይላል። ስለማን? ስለ ዮሐንስ ነው፣ ስለ ያሕያ። ያው እዚህ ጋር ምን ይላል? ስለ ዮሐንስ ስለ ያሕያ እንደሆነ ያሕያ ሆይ ይለዋል። ያሕያ ማለት የዘከርያስ ልጅ ነው። ስለዚህ ይህ በሁላችንም ላይ የሚሆን ነገር ነው። መሞታችንና መነሳታችን ወደፊት ለያሕያም እንዲሁ ይጠቀመዋል። ለሁላችንም የሚጠቀመው ነገር ነው። አላህ ሱብሓነሁ ወተዓላ እዛው አሁን ያልከው ላይ አሁን የጠቀስነው 19:33 ላይ አሁን እንዳልከው ሰላምም በእኔ ላይ ነው በተወለድኩ ቀን በምሞትም ቀን ሕያው ሆኜ በምቀሰቀስበትም ቀን ይህ የመርየም ልጅ ኢሳ ነው የሚለው እንጂ አንተ እንዳልከው አይደለም። እና ሁለተኛ ደግሞ አሁን አየህ አይደለ? በተወለድኩበትም ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን አለ። ስለ ዮሐንስስ ምን አለ? ቃል በቃል ይሄንኑ ተናገረ ቁርአን። ስለዚህ ዮሐንስ ሞቶ ተነስቷል ማለት ነው። በተወለደበትም ቀን በሞተበትም ቀን ሕያው ሆኖ በሚቀሰቀስበትም ቀን ይላል። አየህ። ስለዚህ እያወራ ያለው ስለ ወደፊት ስለሚሆነው ለሰዎችም የሚጠቀመው ቃል ነው እያልኩ ነው። እንዳጠቃላይ እዚህ ቦታ ላይ መሲሁ ዳግም ወርዶ እንደሚሞትና ዳግም እንደሚነሳ ነው። ይሄን አላህ ሱብሓነሁ ወተዓላ በቁርአን ላይ ይናስ። እስካሁንስ ምንድን ነው ከተባለ ድኗል አላህ ሱብሓነሁ ወተዓላ። ሁለተኛ ደግሞ አሁን ይሄ የማቴዎስ ወንጌል ምዕራፍ 27 ከቁጥር 46 ላይ በነገራችን ላይ አንተ እዚህ እንትን የምትላቸው ነገሮች እና ሌሎች አሁን ኡስታዞች የሚናገሩት ነገር በጣም የተለያየ ነው። ኢየሱስ ክርስቶስ ፈጣሪው አላህ ነው። ምክንያቱም እሱ ራሱ ሲሰቀል በማቴዎስ ወንጌል ምዕራፍ 27 ከቁጥር 46 ላይ ኤሎሄ ኤሎሄ ብሎ ተናግሯል። የተጣራው አላህን ነው ብለው ነው
የሚያስተምሩት ብዙ ሰዎችን በጠየኳቸው ሰዓት ላይ የመለሱልኝ መልስ። አሁን እዚህ ጋር ደግሞ አንተ እንደዚህ የሚል መልስ ነው የተናገርከው። ሁለተኛ ደግሞ ኢየሱስ ክርስቶስ ሲጀመር በመጀመሪያ ደረጃ ላይ እንኳን ስለ ሞቱና ስለ ትንሣኤው አይደለም ስለ አፈጣጠሩ ራሱ ቁርአን ወይም ደግሞ ኢየሱስ ክርስቶስ ወደዚህ ዓለም ስለ አፈጣጠሩ እንኳን በትክክል አይናገርም። የመጀመሪያው ምንድነው? በሱረቱ አልኒሳ ላይ 4:171 ላይ የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስም ብቻ ነው ይላል። አንድ ሁለተኛ ደግሞ ሱረቱ መርየም 19:21-22 ነፋባትም መንፈስ ቅዱስ በማርያም አደረ፣ ወዲያውም አረገዘችው፣ እንኳም እርሷም በሆዷ ይዛው ወደ ሩቅ ስፍራ ገለል አለች ይላል። ሀቄ ነው። ዝም ያልኩት ልጆች ዝም በሉ ማለት ልጁ ትንሽ ጸባይ ስላለው ጠይቆ የሚያዳምጥ አይነት ልጅ ነው። የተሳሳተውን ቀስ ብዬ አርመዋለሁ እንጂ እንደዚህ ማጨናነቁ ጥሩ አይደለም ብዬ ነው። ሀቄ ነው። ጠይቅ ጨርስና እንዳለ ኢምራን 3:59 ላይ አላህ ዘንድ የኢሳ ምሳሌ እንደ አዳም ቢጤ ነው፣ ከአፈር ፈጠረው፣ ከዚያም ለእርሱ ሰው ሁን አለው፣ ሆነም ይላል ሱረቱ አልኢምራን 3:59 ላይ። ይሄ ምንድን ነው የሚያሳየው? በአንድ ቦታ ላይ በመንፈስ ቅዱስ ተጸነሰ ሲል፣ በሌላ ቦታ ላይ ደግሞ እንደ አዳም ከጭቃ ፈጠር ነው የሚል ጥቅሶችን እናያለን። የጠቀስኩልህ ጥቅስ ይህንን ስለሚያስረዳህ ማለት ነው። ስላስረዳሁን እንደሱ አይደለም ከጭቃ ፈጠርኩት እያለ አይደለም መሲሁን። አሁን እዚህ ጋር መሲሁንና አዳምን የሚያመሳስላቸው አፈጣጠር ስላለ እሱን እየጠቀሰልህ ነው። ምን በሚለው ከተባለ በቃልና በመንፈስ በሚለው ይመሳሰላሉ። የተገኙበት ምንጭ ምንድን ነው ከተባለ መሲሁ የተገኘው እንደኔ እንዳንተ እንደ ማንኛችንም ከሴት ልጅ ማህፀን ነው። ይህን ሁላችንም እናውቀው ነው። ከድንግል ማርያም ማህፀን ነው። አዳም እስከ ምንድን ነው? ከአፈር ነው የተገኘው፣ ከአፈር ወይም ከጭቃ። እሺ ታዲያ የሚያመሳስላቸው ነገር ምንድን ነው? እሱ ሱራ ላይ የተጠቀሰው ከተባለ በቃል መገኘታቸው ነው። መጨረሻ ላይ ከሆነ ምን አለ? ኸለቀሁ ሚን ቱራቢን ثم قال له كن فيكون አለ። ሁን አለውም ወዲያውም ሆነ ይለናል። ገብቶሃል አይደለ? ስለዚህ ሁለታቸው በቃልና በመንፈስ ነው የተገኙት። በቃልና በመንፈስ ነው። አዳም በመንፈስ እንደተገኘም የተናገረበትን ቅድም ስነግረህ ነበር፣ ላሳየህ እችላለሁ። አዳምን በመንፈስ ነው፣ መሲሁን በመንፈስ ነው። አዳምን በቃል ነው፣ መሲሁን በቃል ነው። ይህንን ብታሳየኝ አሁን ያልከው ከይቅርታ ጋር ችግር የለውም። ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን ይላል። ከመንፈሴም በዘራሁበት ጊዜ እያለ አላህ ሱብሓነሁ ወተዓላ ይናገራል። ከመንፈሴ ብሎ ቃል በቃል ጠቅሶለታል አዳም። ምዕራፍ 15 ቁርአን ይዘሃል ወይንስ ላሳየህ? ኦኬ ቁርአን 15 ቁጥር 29 ላይ ፍጥረቱን ባስተካከልኩትና በውስጡም ከመንፈሴ በነፋሁበት ወይም በዘራሁበት ጊዜ ይላል። ከመንፈሴ ብሎ ገልጸዋል። መሲሁንም አላህ ከመንፈሱ ሲል ምን ማለት ነው ከተባለ ከፈጠራቸው መንፈሶች ለማለት ነው። አላህ ስብሐነሁ ወተዓላ መንፈስን ፈጥሯል። እቺ ሰው ህያው የሚሆንባት ነገር አለች አይደለ? በምንሞት ጊዜ ነፍስ ከስጋ ጋር የምታደርገው መለያየት ሞት ይባላል። ያችን ነገር ፈጥሯታል አላህ ስብሐነሁ ወተዓላ። ከዚያች አዳምንም ሆነ መሲሁንም በዚያ ፈጠርኳቸው እያለ እየተናገረ ነው። እሺ እና በቃልም ነው ያስገኛቸው። በወንድ ዘር ፈሳሽ አይደለም የተገኙት፣ በቃል ነው። አዳምን አላህ ስብሐነሁ ወተዓላ ፍጥረቱን ካስተካከለ በኋላ ነፍስን ከዘራበት በኋላ ሁን የሚለውን ቃል አስተላለፈ። ሰው ሁን አለ፣ ወዲያውም ሆነ። ثم قال له كن فيكون ከዚያም ሰው ሁን አልኩት፣ ወዲያውም ሆነ ይላል። ስለ መሲሁም ልክ እንዲሁ ሁን በሚለው ቃል ነው ያስገኘው። መልአኩ ገብርኤል ወደ ማርያም ጋር ተልኮ በመጣ ጊዜ ከአላህ ዘንድ ምን ብሎ ተናገረ? ቃለት ረቢ አና የኩኑ ሊ ወለድ አለች። ማርያም ጠየቀችው በሱራ አሊ ዕምራን ላይ እኔ እንዴት አምላክ እንዴት ለእኔ ልጅ ሊኖረኝ ይችላል አለች። ወለም የምሰስኒ በሸር ወንድ የሚባል ያልነካኝ ሰው ሆነ አለች። ቃለ ከዛሊከ ላሁ የኽሉቁ ማ የሻ አላት። መልአኩ ገብርኤል ምን አላት? ልክ እንዲሁ አምላክሽ አላህ ያሻውን ይፈጥራል። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። አምላክሽ አላህ አንድን ነገር ለመፍጠር ባሰበ ጊዜ ሁን ይለዋል፣ ወዲያውም ይሆናል። ስለዚህ አዳምም ሁን በሚለው ቃል ተፈጠረ፣ መሲሁም ሁን በሚለው ቃል ተፈጠሩ። ይህ የሚያገናኛቸው የሆኑ ነገራቶችን በቃልና በመንፈስ መገኘታቸውን አላህ ሱብሓነሁ ወተዓላ እየተነገረ ነው። አመሰግናለሁ ወንድሜ። ያው ከአዳም
የተፈጠረው ከእስትንፋስ ነው ያልከው። አፈጣጠሩ ላይ ራሱ ስለ ሰው ልጅ አፈጣጠር ቁርአን ብዙ የተሳሳቱ ነገሮችን እንደሚናገር ለመመልከት ችያለሁ። ለምሳሌ የሰው ልጅ ከውሃ እንደተፈጠረ ይናገራል። ቅድም ለማስረዳት ሞክራል፣ ውሃና ጭቃ ምናምን። ግን ከውሃ ከጭቃ ከሸክላ ከረጋ ደም እንዲሁም ደግሞ ከሚገማ ውሃም ከሚገማ ጭቃም እንደተፈጠረ ይናገራል። አልኒብራ 21:30 ላይ ይሄ ራሱ የሰው ልጅ ስላፈጣጠሩ ራሱ ትክክል የሆነ ነገር የለውም። በዚህ ልክ ሄደን ያው ስለ ኢየሱስ እንትን ለማውራት ስለማይመች ብዬ ነው አሁን ያልከው። እንደሱ አይደለም። እሺ መጽሐፍ ቅዱስ ይዛ ሰው ከአፈር ነው የተፈጠረው ብለናል አይደል? ስለዚህ ከጭቃ ስላለ ይጋጫል ወይንም ተሳስተዋል የሚል ድምዳሜ ላይ ይደርሳል አይደል? እና እዚህ ጋር አንድ ጊዜ ምን ይላል እዚህ ጋር ሉቃስ አንድም የተናንሳውና አንብበው እዚህ ጋር መጽሐፍ ቅዱስ ይሳሳታል፣ ተጋጭቷል፣ ተሳስቷል ብለህ እንድትናገር ልክ በቁርአን ላይ እንደተናገርከው ልጋብዘች። ምን ይላል? እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርሁ ነኝ። ከጭቃ የተፈጠርኩ ነኝ። ሰው ከጭቃ ተፈጥሮ አልተፈጠረም። ሰው ከጭቃ ተፈጥሮ አልተፈጠረም፣ ተፈጥሯል። አሜን ነው። ስለዚህ ከአፈር ነው ከጭቃ የተፈጠረው። አልተጋጨም። ምንም የተጋጨ ነገር የለውም። እንዲህ ታዲያ ቁርአን ከጭቃ ከአፈር ሲል ተጋጨ ነው ማለት ነው። ከረጋ ደም እንደተፈጠረ ይናገራል። ቆይ ይሄን ጨርስ አንድ ጊዜ። ከጭቃ ተፈጥሯል አልተፈጠረም? ተፈጥሯል። ከአፈርስ ተፈጥሯል? ቀደም ከጭቃና ከአፈር ስላለ ቁርአን ተጋጭቷል ተሳስቷል ሁሉ ስትላል አስቆምከውን ማስቆም ይችል ነበር። ተሳስቷል አትበል፣ ተጋጭቷል አትበል። እዚህ ጋር አልገባኝም ብለህ ጠይቅ ልልህ ነበረ። ግን በገዛ መጽሐፍህ ላይ እንድትፈርድ አወጣሁልህ። ምን እንድትል? ከጭቃ ከአፈር ስላለ ተጋጭቷል ስላልከን ከጭቃና ከአፈር ይላል መጽሐፍ ቅዱስ። ከጭቃ ተፈጥሯል ወይ ስልህ አዎ አልከኝ። ከአፈርስ አዎ። ስለዚህ ተጋጭቷል አልተጋጨም? ሁለቱ የኔን ሀሳብ ገብቶሃል? በመጀመሪያ እሱ ሀሳብን ሳይሆን አንተ ባመጣኸው ሚዛን መሰረት ይህን እንድትመዝን አሁን የምፈልገው። ከአፈር ካለ ከአፈር ነው፣ ከጭቃ ስላለ ተጋጭቷል ብለና ከጭቃና ከአፈር የሚለው ይጋጫል አይጋጭም? ይስማማል ካልከን ቁርአንም እንደሚስማማ ልታረጋግጥልኝ። አሁንም የኔ ጥያቄ አልገባህም። ምናልባት ግልጽ ላድርግልህ። ይህን አንድ ጨርስና ችግር የለውም። ይህ ከአፈር ነው የተፈጠረው የሰው ልጅ ከጭቃ ነገርኩ እኮ አፈርና ጭቃ አንድ ነው። ግን ይሄ ከዚህ ደግሞ ተቃራኒ ያለ ነው ቁርአን ላይ እያልኩ ያለሁት። ከአፈርና ከጭቃ ብቻ ሳይሆን እያልኩ ያለሁት ሌላም ነገር ነው እያለ ያለው ነው እያልኩ ያለሁት። ወንድሜ ሁለቱን አነሳህና ይጋጫል ወደሚለው ድምዳሜ ሄደሃል። ሀሳብህን አትቀይር። አላስጨረስክኝም እኮ ትክክል ነው ያልከው፣ ግን አላስጨረስክኝም። ከአፈር ብሎ ከጭቃ ስላለ ይጋጫል አይጋጭም? ይሄ ይጋጭም አይጋጭም? እንዴት? አንድ ስለሆነ ጭቃ አንድ አይደለም። አፈር ሌላ ነው፣ ጭቃ ሌላ ነው። ጭቃ የሚሆነው አፈር ነው። ጭቃ እንዴት ሊፈጠር ቻለ? ከአፈር ውሃ ተጨምሮ አይደለም? ትክክል። አሜን ነው። ስለዚህ ከውሃ ከአፈር ከጭቃ ቢል ስለ አዳም ተሳስቷል አልተሳስተም? አምላክ አሁንም አስጨርሰኝ ወንድሜ። ከአፈርና ከጭቃ ብቻ አይልም ቁርአን ነው እያልኩ ያለሁት እኮ። መጣሁልህ፣ ውሃንም ጨመርኩልህ፣ አሳመንኩህ እኮ። ውሃን ራሱ ከውሃ ቢል ቁርአን ላይ አይጋጭም። ቅድም ምን አልከን? ከውሃ ይላል አንድ ቦታ ላይ፣ አንድ ቦታ ላይ ከአፈር ከጭቃ ይላል። ይሄ ተጋጭቷል አልከን። አሁን እንደማይጋጭ አሁን ቆይ ሶስተኛ ጨመርኩልህ። ከውሃ ብለሃል አላልክ? አሁን ከውሃ ብለሃል። ጭቃ የሚፈጥረው ምንድነው? አፈር ውሃ ሲቀላቀልበት አይደለ? ሶስተኛ ኦኬ። አሁን ደግሞ ልጨምርልህ። ያ ጭቃ ለብዙ ቀን ከተተወ ይሸታል አይሸትም? ጭቃ ይገባል አይገባም? ይሸታል። አሜን ነው። ከዛ በኋላ ያ ጭቃ የሰው ቅርጽ ተሰርቶ ለብዙ ጊዜ በሚቆይ ጊዜ ልክ እንደሚቅለጨል ሸክላ ይሆናል አይሆንም? ከተተው ከደረቀ ማለት ለምሳሌ ጀበና፣ ጋቻ፣ ጉልቻ ምናምን በምትሰራቸው ጊዜ ተሰርተው ሸክላ በሚቆዩ ጊዜ እንደ ሸክላ ይሆናሉ አይደል? እሺ ይሄ ነው። ይሄው ግጭት አይደለም። አያቸው አሁን በራስ አመንኮላቸው ነው። ከአፈርም ነው ከጭቃም ነው ከውሃም ነው ከሸክላም ነው ከሚገማ ጭቃ፣ ይሄን ሁሉ አሳመንኩ። ይሄ ነው አላህ እያለ ያለ የሰው ልጅ
ስማኝ፣ እኔን ስማኝ። ኦኬ እሺ፣ እንደ እስልምና አላህ ጭቃን ካቦካ ከቆየ በኋላ ጭቃው ከገማ በኋላ ነው ማለት ነው ሰው ያደረገው፣ ወይም ደግሞ አንተ እንዳልከው እስትንፋሱን እፍ ያለበት ማለት ነው። ይሄ ነው ማለት ነው አስተምሮ። ጥሩ እሺ፣ እንዝለለው እንደዛ ከሆነ። ሁለተኛ ደግሞ እዚሁ ላይ እኔ አሁን እያልኩ ያለሁት ከጭቃ ብቻ ሳይሆን ከረጋ ደምም እንደፈጠረው ይናገራል። አልዓለቅ 96:2 ላይ ከረጋ ደም እንደተፈጠረ ይናገራል። ለዚህ ነው መጀመሪያ ላይ የሰው ልጅ አሁን ጭቃና ይኸውልህ፣ አሁን አፈርና ጭቃ እኮ አንድ የሆነ ነገር ነው። ግን የረጋ ደምና ጭቃ ደግሞ አንድ አይደለም። ይሄን ጨረስን፣ ችግር የለውም። አሁን ወደ ሁለተኛ ስንሄድ መጀመሪያ ላይ ይሄኛውን ግን አምነህበታል። መጀመሪያ አምነህበታል። ሰው የተፈጠረው ጭቃው ከገማ በኋላ ነው ማለት ነው። እንደ እስልምና አስተምሮ ወደ ሰውነት እንዲቀየር የተደረገው ማለት ነው። ቅድም አንተ ራሱ ጭቃ በሚታው ጊዜ ይገማል አልከን። አዎ ይሸታል። ጭቃ ምንድን ነው? አንተ ሻወር ባትወስድ ሳትወስድ ለብዙ ቀን ብትቆይ ትገማለህ አትገማ? ሻወር ሳይወስድ አንድ ሰው ከቆየ ትገማለህ አትገማ? ሉቃስ ሻወር ሳትወስድ ለብዙ ቀን ብትቆይ፣ የሰው ልጅ ባህሪ እኮ ነው ይሄ። ስድብ አይደለም ይሄ፣ ማነወር አይደለም። ገብቷችኋል? ያለ ማንነት ነው። ጭቃን ብንተው ይሸታል አይሸትም? ይሸታል። አመንከ ይሄን አንተ ራሱ ገብቷል አይደለ? አሁን የረጋ ደም ወደሚለው ስንሄድ ጊዜ መጀመሪያ ላይ አይተህ ከሆነ ሰምተህ ከሆነ አስተውለህ ከሆነ ስለ ሰው አፈጣጠር ንገረኝ ስትለኝ ከአፈር ብዬ ለምንድን ነው ዝም ያደረኩት? ወደፊት የምጠይቃቸውን ስለማውቃቸው ነው። ቆይ አንዴ፣ የሰው ልጆች የኛ አፈጣጠር ስንት? አራት አይነት። የአደምን አፈጣጠር ነገርኩ፣ የሔዋንን አፈጣጠር ነገርኩ፣ የመሲሁን አፈጣጠር፣ ከዚያ በአራተኛ ላይ የእኛን አፈጣጠር ነገርኩ። የእኛን አፈጣጠር ነው አሁን ሱረቱል አለቅ ላይ እየጠይቅ ያለ ነው። ከረጋ ደም የሚለው ስለ አዳም አይደለም፣ ስለ ሔዋንም አይደለም። ገብቶሃል አይደለ? ከረጋ ደም የሚለው የኛ በእናትና በአባት የምንገኘውን የሰው ልጆችን አጀማመር እየተናገረ ነው። መጀመሪያ ስፐርም ነው አይደለ ሉቃስ? አዎ። ያ ስፐርም በሚቆይ ጊዜ የረጋ ደም ይሆናል። ከዚያ በኋላ እንደገና ልክ እንደተላመጠች ስጋ ትሆናለች። ከዛ አጥንት ትለብሳለች። ከዛ ሙሉ በሙሉ አላህ ሱብሓነሁ ወተዓላ በዚያች ላይ ሩሑን ይዘራባታል። ከዛ ሰው ሆኖ ይወጣል። ይህን ሂደት በሚገርም ሁኔታ ኢስላም ይጠቅሳል። የረጋ ደም የሚለው የእኛን የሰው ልጆችን አጀማመር ነው። በወንድና በሴት ፈቃድ ስለምንገኘው እንጂ ስለ አዳም አይደለም። በጣም ጥሩ ወንድም። ስለዚህ በማህፀን የሚፈጠረው ልጅና የሚወለደው እኛ የተወለድነው አፈጣጠራችንና መጀመሪያ የነበረው አዳም የተፈጠረው አፈጣጠራችን የተለያየ ነው ማለት ነው። ምክንያቱም እሱ ከጭቃ ነው የተፈጠረው፣ ይሄኛው እንደዚህ ነው ማለት ነው። ስለዚህ ፍጥረት ሁሉ አንድ አይደለም አፈጣጠሩ ማለት ነው በእስልምና አስተምሮ። በሁሉም ነው እንጂ እኔ እናንተ እንዳዳም ነው እንደተፈጠር ነው ከአፈር ነው የእሱን በሰው እሱ በጭቃ የተፈጠረበትን ባህሪውን ሁሉን ነገር ይዘን ነው እኛ አፈጣጠር ፍጥረቱን ስጋነታችን ራሱ እሱ የተፈጠረበትን ነው። ትክክል። ነገር ግን እኛ የተፈጠር ነው እኛ ከዘር ፈሳሽ ከወንድና ከሴት በሚገኙ ዘር ፈሳሽ ከዚያ አዳም ሆኖ ከዚያ ስጋ ለብሶ መንፈስ ተዘርቶበት ሰው ሆነ። ያ ነው። እሺ ሌላ ጥያቄ አለ? አሁን በቃ ተመልሰልኛል። የተረዳሁት ነገር ምንድን ነው? በቃ የሰው ሁሉ በእስልምና አፈጣጠር ፍጥረት እያንዳንዱ ነገር መጀመሪያ አዳም የነበረው ስጋና እኛ ያለን ነገር አንድ አይደለም የሚለውን ተረድቻለሁ። ምክንያቱም ግኝታችን ራሱ አንድ ስላልሆነ ማለት ነው። ግኝታችን አንድ አይደለም። የተፈጠረው አዳም ከአፈር ነው። እሱን ጨረስን። የእኛ ደግሞ አፈጣጠር እያሉ ያው ይለያል። እኛ አዳም ከዘር ፈሳሽ አይደለም የተፈጠረው ከአፈር ነው። ይህን እኔም አንተም የምንቀበለው ነው። እኔ እናንተም ከዘር ፈሳሽ ነው የተፈጠርነው። ይህን ትቀበላለህ አትቀበል ነው? እንደ ክርስትና አንተ ከአፈር ነው የተፈጠርከው። አዎ እኛ ፍጥረት ሁሉ የተፈጠረው ከአፈር ነው። አንተ ከአፈር ነው የተፈጠረው። የአፈር ደግሞ ባህሪው ምንድን ነው? ይበሰብሳል። እንደሚበሰብስ እኛም ስንሞት እንበሰብሳለን። ወደሱ እንመጣለን። ከአፈር የተፈጠረው አዳም ብቻ ነው። ከዚያ በኋላ ያለውን ግን አላህ ልክ እንደ አዳም ወይም እግዚአብሔር ልክ እንደ አዳም ከአፈር አይደለም ያበጃህ አንተ ነው። እናትና አባትህ ግንኙነት አድርገው ከዚያ በኋላ የተፈጠርከው በዘር ፈሳሽ ነው። ገብቶኛል። እሱን አይደለም እኮ እያልኩ ያለሁት እሱ ነው። እሺ የሚበሰብስ በዛ አሁን ለምሳሌ ልንገርህ የኔ ሀሳብ በጭቃ የሆነ ሸክላ ሰራ። በጭቃ የምሰራው ሸክላና ወይም ደግሞ ጀበና ልንለው እንችላለን። በሲሚንቶ የምሰራው አንድ አይደለም፣ ይለያያል። እሱ በጭቃ ከተፈጠረ ጀበናነቱ ጀበና ነው ስሙ ማለት ነው።
ግን ያኛው በጭቃ ነው፣ ይሄኛው ደግሞ በሲሚንቶ ነው የተሰራው። የተለያየ ነገር ነው። ስለዚህ ፍጥረት ሁሉ በየጊዜው የተለያየ ነው ማለት ነው። ማለት በዛን ጊዜ የነበረውና አሁን ማለት ነው። ጀበናነቱ ነው፣ ሰውነታችንን ነው እያልኩ ያለሁት እኔ። ገብቶሃል አይደለ? ከተረዳው። ስለዚህ ይሄ የተለያየ። ሁለተኛ ደግሞ ነገር እኮ እንደሚያነሳው ሉቃስ አዳምጠኛ፣ አዳም የተፈጠረው ከአፈር ነው አይደለ? በዚህ ታምናለህ ሉቃስ? እንደ ክርስትና በአፈር ነው የተፈጠረው፣ እንደ እስልምና ግን በአፈር ብቻ አይደለም የሚለውን ተረድቻለሁ። እሺ ከጭቃ የተፈጠረው ማን ነው? ቅድም እንዳሳየው ከጭቃ ፈጠርከኝ ይላል። ከጭቃ ተፈጠርኩ አስተምሮ ምን አልከኝ? እግዚአብሔር ሆይ ከጭቃ ፈጠርከኝ ብዬ ብሎ ቅድም አስነብቤ ሰው ከጭቃ ተፈጥሯል ወይ ስለ አዎ ተፈጥሯል አላልክም እንዴ? ትክክል። በጣም ጥሩ። ስለዚህ ጭቃ ምን ይሰጣል? ከምን ጋር ተቀላቅሎ ነው ጭቃ የመጣው ስልህ ከውሃ ጋር አልከናርን እንዴ? ያ በሚቆይ ጊዜ ይሸታል፣ አይሸትም? ይሸታል። ተሰርቶ በቅርጽ በተሰራ ጊዜ እንደ ሸክላ ይሆናል ወይ? አዎ ይሆናል። ይሄን እኮ ኢስላም ያስቀምጠን። አሁን ይሄንን ጨረስን። ቅድም የሆነች ነገር አንስተህልኛል። ይኸውልህ እዚሁ ላይ ይኸውልህ አሁን ካልከው መልሰህ ሳይሆን ዝም ብለህ ሳይሆን መሄድ ያለብህ እኮ ማለት ነው። ትክክል። ይህም እኔም እኮ አምኜበታለሁ። ምንድን ነው ያልከኝ? ጭቃ ተፈጥሯል፣ ጭቃ ሲቆይ ደግሞ ይሸታል አልከኝ። አዎ ይሸታል፣ እኔም አልኩ አይደለ? ስለዚህ ከሚገማ ጭቃ ፈጠር ነው ካለ በቃ ከገማ በኋላ ነው ማለት ነው የሰው ልጅን የፈጠረው። ምክንያቱም ከዛ ፈጠርኩት ስላለ ጭቃው ከተቦካ ከገማ በኋላ ነው የሰው ልጅን የፈጠረው አላህ ተብሎ በእስልምና ያስተምራል ነው እያልኩ ያሉት። አንተም ያስረዳኝ ይህንን ነው። በዚህ ደረጃ ላይ በዚህ ፖይንት እግዚአብሔር መቼ ነው የፈጠረው? ሰው አይታወቅም መጽሐፍ ቅዱስ ላይ። የእኛ አምላክ ግን ያውቃል። መቼ ነው ሰውን የፈጠረው እኮ አልኩ እኮ። አሁን እኮ አንተ በምትመልስ ወደ ሌላ ቦታ አትሂድ፣ ወደ ሌላ ቦታ አትሂድ፣ ወደ ሌላ ቦታ አትሂድ፣ መልስ። እዚህ ራስህ ባልከው መልስ። መጀመሪያ ጭቃ ሲቆይ ይሸታል ካልክ፣ ጭቃ ሲቆይ ይሸታል ካልክ፣ የሰው ልጅ የተፈጠረው ደግሞ ከሚገማ ነው ካልክ፣ ከቆየ በኋላ ከገማ በኋላ ነው ማለት ነው የተፈጠረው። ይሄ ነው። ለምን አታምንም? አስተምሯል። ታፍርበታለህ እንዴ? ለምን ታፍርበታለህ? ተገባሽ እንዴ? እግዚአብሔር መቼ ነው ሰውን የፈጠረው? አሁን ትያዝ ነው በቃ አካሄደህ ቀየርክ። እስካሁን መረዳት ወላሂ በጣም ስለተረዳ የሆነ ነገር ያገኘ መስሎት ነው። እሱ በደንብ አድርገህ ደረሰህ። አሳመንከው። ቅድም ፍጥረትን ሁሉ ፈጥሮ ከጨረሰ በኋላ ላይ አልጠየኩም። ማንበብ ትችላለህ። አልጠየኩም። እሱ ከውሃ ጀምሮ እስከ ሁሉም ቅድም አምናሃል። እንዴት ጀምሮ ከውሃ ጀምሮ እንደፈጠረው ዘርዘር። እግዚአብሔር ካልሆነ ሰውን አልፈጠረውም ማለት ነው። አሎ ይሰማል አይሰማም? እንዴት አድርጎ ፈጠረው ሰውን? እኔ እኮ እየጠየቅኩ ይህንን ጥያቄ ራሱ አንተን እና በዚህ ላይ የሚያስተምረው አስተምሮ የተሳሳተ ነው እያልኩ ነው እኮ ወንድሜ። ተመልሶልሻል። ግን አሁን እንዴት ነው የፈጠረው እግዚአብሔር ሰውን? መልስ። የተሳሳተ እያለ እንዴት ነው እግዚአብሔር የፈጠረው ሰውን? እሺ ዘፍጥረት ምዕራፍ 2 ከቁጥር 7 ላይ ያውጣና አንብብ። እንዴት እንደተፈጠረ ማስረጃ ስጠይቅህ ትነግረኛለህ። እንዴት ነው የፈጠረው ንገረኝና ከዛ እዚህ ቦታ ሂድ ትለኛለህ። ለማስረጃ እንሄዳለን። እንዴት ፈጠረው ሰውን እግዚአብሔር? እሺ ጠብቀኝ እና መልሱን መልስ። መጽሐፍ እንድታነባ አይደለም። አንተ መልስና ከዚያ በኋላ ማስረጃ ስጠይቅህ ትሰጠኛለህ። መቼ ጠየቅኩ? ሉቃስ አሎ ይሰማል? አቤት ምን አልከኝ? እንዴት ፈጠረው? ያፈጣጠሩን ሂደት ንገረን እስኪ። ከጭቃ ከአፈር የሚለውን አምናሃል። ደስ የሚለው እንዴት ፈጠረው? ይሄንን አለ መጽሐፍ የለም። ወፍ ካለ ሳዩ። የሰው ልጅ የተፈጠረበት እንዴት መሰለ? ኦሪት ዘፍጥረት ምዕራፍ 20 ምዕራፍ 2 ከቁጥር 7 ላይ አንብብና እዛ ላይ ሄደ በመጽሐፍ ቅዱስ ትረዳዋለህ። አንብበው። አውጣና መጽሐፍ ይዘሃል መቼም እያነበብክ ነው አይደል? መጽሐፍ ይዘሃል። አንብብልኝ እስኪ ምን ይላል? እሺ ዘፍጥረት 2 ከቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው፣ በፊቱም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። እሺ
ከጭቃ ፈጠረው ይለናል መጽሐፍ ቅዱስ ላይ። እንዴት ነው ከጭቃ ሊፈጥር የቻለው? ቅድም አምናሃል ከጭቃ እንደተፈጠረ ሰው። እንዴት ከጭቃ ሊፈጥር ይችላል? እንዴት ፈጠረው? በእጁ አበጃይቶ ነው የፈጠረው የሰው ልጅ ጭቃ እንዴት ተፈጠረ? አፈር መቼም ዝም ብሎ ጭቃ አይፈጥርም። እንዴት ተፈጠረ? በውሃ ብለህ አምናሃል ቅድም። በውሃ የሚለው የቱ ጋር ነው? የጌታ ሰው ከምድር አፈር ነው እኮ ያልኩህ። ያነበብኩልን አላዳመጥከውም እንዴ? ዘፍጥረት 2 እግዚአብሔር አምላክም ሰውን ከምድር አፈር ፈጠረው ነው እያልኩ ያለሁት እኮ። በፊቱም የሕይወትን እስትንፋስ እፍ አለበት። ጭቃ እንዴት ሰጠ? ቅድም በውሃ ብለኸኛል። በውሃ የሚለውን አሳየኝ። ወጣ፣ ወላሂ በራሱ ጊዜ ወጣ። አያችሁ፣ ምክንያቱም በውሃ የሚል የለምና። ወፍ ከምን እንደፈጠረው እግዚአብሔር ሰው ልጅ አይታወቅም። ከአፈር ብሎ ሂሳብ የለው። ከአፈር ላይ ከጭቃ። እሺ ቅድም ከጭቃ ተፈጥሮታል? አዎ ፈጥሮታል። ስለዚህ ከጭቃ እንዴት ተፈጠረ ስለው ውሃ አለኝ። ኦኬ፣ ውሃ የሚለው የቱ ጋር ነው? ውሃ የሚለው የቱ ጋር ነው? ይሄ አንድ ያክል የሚካበር ጥያቄ ሆኖ አይደለም የያዝኩህ። እንደ ይዘህ ስላስገደድከኝ አንተ በራስህ ጊዜ ሁሉ ደስ በሚል ሁኔታ እየተረዳ ነበር። መልሱን እንዳገኘ ሲያውቅ ጊዜ በቃ ተሳስተዋል የሚለውን ተናግሮ ለብሔር ብቻ። ኦኬ፣ መጀመሪያ ያነሳት ነገር ነበረች። እኛ ግን የምንበሰብስ ፍጡር ነን ብሏል አይደለ? በዚያች ጉዳይ ላውራ ፈልጌ ነበር። ማውራት የሚፈልግ ክርስቲያን ካል መግባት ይችላል። ኢየሱስ ክርስቶስ ራሱ ፍጡር እንደሆነ እንድትረዱ በዚያው። ኢየሱስ ክርስቶስ ፍጡር ነው። መረዳት የሚፈልግ ክርስቲያን ካለ መግባት ይችላል። መግባት የሚፈልግ ክርስቲያን ላ ኢዛ ፊ መሲሕ ሙሕተረም ዩሪድ አን ዩናቅሸና ፊ ልዓቂደት ልመስሕያ ፈልመጃል መፍቱሕ ቢደሊል ወልቡርሃን ወልእሕትራም። እሺ ጥያቄ ያለው መጠየቅ ይችላል።